አራት ነገር የገጠመው ሰው እድለኛ ነው ብለዋል። ከነዛ መካከል አንዱ ያው ጥሩ ሚስት ናት። እውነት ይመስላችኋል? እስልምና ያለ ውሸት አይቆምም። ማን ካለ ውሸት እንደማይቆም የምናየው ይሆናል። ያው ሰምታችሁ ከሆነ ምንድነው ያለው? እንደዚህ የሚል ሐዲስ የለም ኡስታዙ ዋሸ የሚል ነገር ነው ያነሳው። ግን ያስቃል በጣም። ማስረጃ ተመልከቱ። እዚህ ጋር ሐዲሱ አለ። ያው እንደዚህ ያለ አርባአቱ ምን ሰዓደቲ በኒ አደም፣ አራት ነገሮች አሉ የአዳም ልጅ ደስታዎች ናቸው አሉ። አንደኛው ምንድነው? አልመርአቱ ሷሊሃ፣ መልካም የሆነ ሴት አለ። ማስረጃ እዚህ ጋር ተመልከቱ ሁላችሁ ማያችሁ። ስለዚህ ውሸታም እንደሆነ ተጋለጠ ማለት ነው። ቀጣይ ወደ ሐሳብ ደግሞ እንመለስ። እድል በሶስት ነገሮች ውስጥ ነው አለ። በምን በፈረስ በሴትና በቤት ውስጥ ነው። ሴት ልጅ ፈረስና ቤት የመጥፎ እድል ምልክት ናቸው እንጂ የመልካም እድል ምልክት አይደሉም። ኡስታዝ ይሄን ሐዲስ በሁለት መንገድ እንፈተዋለን። መጀመሪያ እሱ ያመጣው ሐዲስ እንመልከተው። እሱ ያመጣው ሐዲስ ይሄ ነው። እንደዚህ ይላል ኢነመሽኡን ፊ ተላስ፣ መጥፎ ነገር ያለው በሶስት ነገሮች ነው፣ በፈረስ በቤትና በሴት ይላል። ይሄ ነው ሐዲሱ። ይገርማችኋል፣ ይሄን ሐዲስ ራሷ አይሻ ረዲየላሁ ዐንሃ መልሳለች። ራሷ አይሻ ማለት ነው። ሸርሁ ሱነን ነሳኢ መጽሐፉን ተመልከቱት፣ ፔጅ 379 ላይ ሐዲሱ ለአይሻ ተነገራት። ሐዲሱ ተነበበለት። ከዛ ተመልከቱ ያለችውን ኢነሁ ለም ይህፈዝሁ፣ ይሄን ሐዲስ የዘገበው ግለሰብ እኮ አቡ ሁረይራ ረዲየላሁ ዐንሁ ሐዲሱን ሙሉ አልሐፈዘውም። ከዛ ኢነሁ ደኸለ ወሁወ የቁል፣ አቡ ሁረይራ ወደ ነብዩ የመጣው ነቢያችን እንደዚህ ሆነ። ምን ያው ነበር ነቢያችን? ቃተለላሁ አልየሁዳ፣ አላህ አይሁዳውያን ይርገማቸው። ለምን የቁሉነ ይላሉ፣ አሽኡሙ ፊ ተላስ፣ መጥፎ ነገር በሶስት ነገሮች አሉ ይላሉ፣ በአህያ በቤት አለ ይላሉ። ማን የሚለው? አይሁዳውያን። ፈሰሚዐ አኺረ አልሐዲስ፣ አቡ ሁረይራ ደግሞ የሐዲሱን መጨረሻ ክፍል ሰማ። ወለም የስማ አወለሁ፣ የሐዲሱን መጀመሪያ አልሰማም። በቃ ተመለሰኩ። አያቻ። ስለዚህ ይሄ ነገር የተናገሩት እነማን ናቸው? አይሁዳውያን ናቸው እንጂ እስልምናችን አይደለም። ስለዚህ ይሄን ነገር የተናገሩት አይሁዳውያን ናቸው። ነብያችን ደግሞ የአይሁዳውያን ነገር አምጥተው ለሷሃቦቻቸው አስተማሯቸው ማለት ነው። እንደም ረገማቸው። ቃተለላሁ አልየሁዳ፣ አላህ አይሁዳው ይርገማቸው ብለው አስተማሩ። ይሄ አንደኛው ነው። ወደ ሁለተኛው ደግሞ ስንመጣ ትክክለኛ የሆነ ሐዲስ አለ። እሱን እንቀበል ወይም ደግሞ ትክክል የሆነ አስተምሮ አለ። የትኛው ነው ይሄ ሐዲስ ማለት ነው? እንደዚህ ይላል ሐዲሱ ሚን ሰዓደቲ በኒ አደም ሰላስ፣ ከአዳም ልጅ ደስታ መካከል ሶስት ነገር ናቸው። አንደኛው ምንድነው? መልካም ሴት፣ መልካም ቤት ይላሉ። ከዛ ደግሞ ሚን ሸቅወቲ በኒ አደም፣ ከአዳም ልጅ ደግሞ ወይም ደግሞ ከወንድ ልጅ ሐዘን ደግሞ ምንድናቸው አሉ? አልመስከኑ ሰው፣ መጥፎ ቤት፣ ወልመራቱ ሰው፣ መጥፎ ሴት አሉ። ይሄ ትክክል ምንም ጥርጣሬ የለውም። አንድ ሰው መጥፎ ሴት የሚያገባ ከሆነ ሐዘን ያጋጥመዋል። ለምን ከተባለ ደግሞ ተመልከቱ። ሪጃል ፊት ተፍሲር መጽሐፍ ይሁት እንደዚህ ይላል አልመርአቱ ተራሃ ፈተስኡከ፣ ሴት ናት ታያታለህ፣ ትጎዳሃለች። ወተሕሚሉ ልሳንሃ አለይከ፣ ምላሷ አንተ ትዘረጋለች፣ ተሰርባለች ማለት ነው። ወኢን ጊብተ አንሃ ለም ተእመንሃ አላ ነፍሲከ ወማሊከ፣ አንተ ከሷ ካክ ደግሞ በገንዘብህና በቤት አታምናትም። እቺ ሴት ምን መጥፎ ሴት ናት፣ በቃ ጥርጣሬ የለውም። ስለዚህ አንድ ሰው እንደዛ ሲካገባ መጥፎ ነገር ያጋጥመዋል ነው። ይሄ ተቀባይነት አለው። ቅድም ግን ሴት በጥቅል ሴት የሚለው ሐዲስ ግን ሐሳቡ የአይሁዳውያን ሐሳብ ነው እንጂ የእስልምና አስተምሮ አይደለም። ስለዚህ ሙስሊም ወንድሞቼ መልሱ ይሄን ይመስላል። ዲያቆኑ ደግሞ ምን ያክል እንደሚዋሽና ምን ያክል አጭበርባሪ እንደሆነ በዛው እንዳያችሁ ተስፋ አደርጋለሁ። እስኪ ግን በነካጃችን ደግሞ ክርስትና ያለውን ደግሞ እንመልከተው እና ላይ ከዚህ መጽሐፍ እንጀምር። መጽሐፍ አክሲማሮስ እንደዚህ ይላል። ተመልከቱ። ሙሉ እናንተ አንብቡት ከፈለጋችሁ። ይሄን ቃል ብቻ ተመልከቱ። እዚህ ጋር ሴት ወራዳ ናት ይላል። ሙሉ አንብቡት እናንተ። ያው እዚህ ጋር ሰዓት ለመቆጠብ እኔ አላነበውም። ሴት ምድረት ወራዳ ናት አንደኛ። ሁለተኛ ደግሞ እስኪ ላይ ተመልከቱ። መጽሐፈ ሲራክ ምዕራፍ 25 እንደዚህ ይላል ሴት ባሏን ብትመግበው ቁጧን አለማክበርን ብዙ ዘለፋ የተሞላች ትሆናለች። ለልብ ቁስል ናት ሴት ልጅ ማለት ነው። ለፊት ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባ እጅ ናት ይላል። ከዛ ቀጥሎ ቁጥር 24 ላይ በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህ ምስጢር አታውጣላት። እንደ ጠባይህ ካልሆነች ፍታት፣ ከሰውነትህም ለያት ይላል። በተጨማሪ መጽሐፈ ሲራክ ምዕራፍ 13 እንደዚህ ይላል። ምዕራፍ 5 ቁጥር 13 ከቁስል ሁሉ የልብ ቁስል ይከፋል፣ ከክፋት ሁሉ ደረቅ ሴት ትከፋለች ይላል። ታዲያ ክርስቲያን ወገኖቻችን ይሄን መጽሐፍ ተሸክማችሁ ነው እስልምና መታችሁ የምታችሁት? ክርስቲያን ወገኖቻችን በጣም ታስቃላችሁ። በጣም ብዙ ሐሳቦች አሉ ሴት ልጅ እንዴት እንደምትንቋሽሽ በክርስትና። ግን ይሄ ይበቃችኋል። ኮፒ ሊንክ ማድረግ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።